አንድ ተአምረኛ ቅመም የደም ስኳርን ለማስተካከል፣ የልብን ጤና ለመጠበቅ፣ አልፎ ተርፎም የሆርሞን ሚዛንን ለመጠበቅ ይረዳል ብለው ቢነግረውት ምን ያህል ያምናሉ? ዛሬ ብዙዎቻችን በደም ስኳር መጨመር፣ በልብ ጤናና የሆርሞን መዛባት እየተቸገረን እንገኛለን። መፍትሄው ግን እዚሁ እጃችን ላይ እንዳለ አንገነዘብም። ይህ ተአምረኛ ቅመም አብሽ ወይም ፌኑግሪክ ይባላል። ለሺህ ዓመታት በባህላዊ ሕክምና ስሙ ሲጠራ የቆየው አብሽ በዘመናዊ ሳይንስ የተፈጥሮ መድኃኒት ማከማቻ እስከ መባል ደርሷል። በዛሬውም ቪዲዮአችን የአብሽ 14 በሳይንስ የተደገፉ አስደናቂ የጤና ጥቅሞች፣ በውስጡ የያዛቸውን ንቁ ውህዶችና ማን መጠቀም እንደሌለበት በዝርዝር እንመለከታለን። በተለይ የመጨረሻው ጥቅም እጅግ ሊያስገርማችሁ ስለሚችል እስከ መጨረሻው አብራችሁን ቆዩ። ለመሆኑ አብሽ እንዲህ ልዩና ኃይለኛ ያደረገው ምንድን ነው? ሚስጥሩ በውስጡ በያዛቸው ልዩ ባዮአክቲቭ ውህዶችና ንጥረ ነገሮች ውስጥ ነው። አብሽ የሚከተሉት ቁልፍ ውህዶችን በከፍተኛ መጠን ይዟል። ፎርሃይድሮ አይዞሊዩሲን፣ ትራይጎሊን፣ ዲዮስኬኒን፣ ሳፖኒንስ፣ ፍላቮኖይድስ እና ፌኖሊክስ፣ ጋላክቶማናን የተባለ በውሃ የሚሟሟ ልዩ ፋይበር፣ እንዲሁም ቫይታሚኖች፣ ማዕድናትና ከፍተኛ ጥራት ያለው የእጽዋት ፕሮቲን የያዘ ነው። የአብሽ 14 በሳይንስ የተረጋገጡ የጤና ጥቅሞች። 1. የደም ስኳርን ለመቆጣጠር ይረዳል። አብሽ ለስኳር ህመምተኞች ተፈጥሯዊ ኢንሱሊን ተብሎ ሊጠራ ይችላል። በአብሽ ውስጥ ብቻ የሚገኝ ፎርሃይድሮክሲ አይዞሊዩሲን የተባለ ልዩ አሚኖ አሲድ ስኳር በበላን ቁጥር ጣፊያችን ኢንሱሊን እንዲያመነጭ ይገፋፈዋል። በተጨማሪም በአብሽ ውስጥ ያለው ፋይበር በሆዳችን ውስጥ እንደ መረብ በመሆን ስኳር ቶሎ ወደ ደም እንዳይገባ ያዘገየዋል። ይህ ማለት ከምግብ በኋላ የሚፈጠርን ድንገተኛ የስኳር መጨመር ይከላከላል ማለት ነው። ጥናቶች እንደሚያሳዩት አብሽ የኢንሱሊን መቋቋምን የመቀነስ ከፍተኛ አቅም አለው። የፎርሃይድሮክሲ አይዞሊዩሲን ውህድ በሰውነታችን ስኳርን በአግባቡ እንዲጠቀም ያግዘዋል። እንዲሁም ሌላ ጥናት እንደሚያሳየው አብሽ መውሰድ የሄሞግሎቢን ኤዋንሲ መጠን እንደሚቀንስ አረጋግጧል። 2. አላስፈላጊ ኮሌስትሮል ለመቀነስ ይረዳል። በአብሽ ውስጥ ያሉ ሳፖኒንስ የተባሉ ውህዶች በደማችን ውስጥ ያለውን ስብ በማቅለጥ እና ጉበታችን ኮሌስትሮል በአግባቡ እንዲያስወግድ በመርዳት የልብ ድካም ተጋላጭነትን በከፍተኛ ሁኔታ ይቀንሳሉ። ጥናት እንደሚያሳየው አብሽ መውሰድ መጥፎ ኮሌስትሮልን ለመቀነስ ይረዳል። 3. ጸረ ብግነትና የሰውነት ህመምን ለማስታከስ ይረዳል። ስር የሰደደ ብግነት ለብዙ በሽታዎች መነሻ ነው። አብሽ በውስጥ የያዛቸው ፖሊፌኖልስ ሰውነታችን ውስጥ ያሉ የኬሚካል እሳቶችን ያጠፋሉ። ለምሳሌ በጅማትና በመገጣጠሚያ አካባቢ የሚፈጠሩ ህመሞችንና አባጮችን የመቀነስ አስደናቂ አቅም አለው። ክሊኒካዊ ሙከራ እንደሚያሳየው በየቀኑ የአብሽ ጭማቂ መውሰድ በሰውነት ውስጥ ያለን የብግነት ምልክት ወይም ሲአርፒ እንደሚቀንስ አሳይቷል። ይህም የልብ ህመምና የስኳር ተጋላጭነትን ለመቀነስ መሰረት ነው። 4. የቴስቴስትሮን መጠንን ለማሳደግ ይረዳል። ለወንዶች አብሽ ልዩ ስጦታ ነው። በሳይንሳዊ ምርምሮች መሰረት አብሽ የቴስቴስትሮን ሆርሞን ወደ ሌላ ኬሚካል እንዳይቀየር በማገድ በደማችን ውስጥ በነፃነት እንዲዘዋወር ያደርጋል። ይህ ደግሞ ለወሲብ ፍላጎት መጨመር፣ ለጡንቻ ጥንካሬና ለተሻለ ስሜት ወይም ሙድ ትልቅ አስተዋጽኦ አለው። ክሊኒካዊ ጥናቶች እንደሚያሳዩት አብሽ የወንዶችን የወሲብ ፍላጎትና የጡንቻ ጥንካሬ እንደሚጨምር አረጋግጠዋል። እንዲሁም ሌላ ጥናት እንደሚያሳየው አብሽ መውሰድ በወንዶች ላይ የነፃ የቴስቴስትሮን መጠንን እንደሚጨምር አሳይቷል። ይህ የሚሆነው በውስጡ ባሉት ፕሮስታኖሊክ ሳፖኒንስ አማካኝነት ነው። ይህም ለወሲብ ፍላጎት፣ ለጡንቻ ጥንካሬና ለሰውነት ቅርጽ መስተካከል ይረዳል። 5. የጡት ወተት ምርትን ለመጨመር ይረዳል። አብሽ በሳይንሱ ዓለም ጋላክታጎግ በመባል ይታወቃል። ይህ ማለት ለሚያጠቡ እናቶች የጡት ወተት ምርት እንዲጨምርና ጥራቱ እንዲሻሻል የሚያደርግ ተፈጥሯዊ አነቃቂ ማለት ነው። በውስጡ ያሉት ፋይቶ ኢስትሮጅኖችና ዳዮስኪኒን የወተት እጢዎችን በማነቃቃት የወተት ምርትን በከፍተኛ ሁኔታ ይጨምራሉ። አብሽ በባህላዊ መንገድ ለሚያጠቡ እናቶች ሲሰጥ የቆየው በምክንያት ነው። ጥናቶች እንደሚያሳዩት አብሽ በወሰዱ በ24 እና 72 ሰዓታት ውስጥ የእናቶች ወተት ምርት በከፍተኛ ሁኔታ ይጨምራል። ይህም የሆነው አብሽ የወተት እጢዎች ላይ ያለውን የሆርሞን ምላሽ ስለሚያነቃቃ ነው። ጥናት እንደሚያሳየው አብሽ መውሰድ የወተት መጠንን እንደሚጨምር አረጋግጧል። 6. የምግብ ፍላጎትን ለመግታትና ክብደትን ለመቆጣጠር ይረዳል። ክብደትን ለመቀነስ ትልቁ ፈተና የረሃብ ስሜት ነው። አብሽ በውስጡ ጋላክቶማናን የተባለ የሚሟሟ ፋይበር ይዟል። ይህም በሆድ ውስጥ እንደ ጄል በመሆን ስኳርና ስብ ወደ ደም እንዳይገቡ ይገታል። ይህም ረዘም ላለ ጊዜ የረሃብ ስሜት እንዳይሰማን በማድረግ ለክብደት መቀነስና ለምግብ መፈጨት ስርዓት ከፍተኛ እገዛ ያደርጋል። እንዲሁም ይህ ፋይበር ሆድ ውስጥ ሲገባ መጠኑ ስለሚጨምር አእምሯችን
ጠግበሃል የሚል መልእክት ተሎ እንዲያስተላልፍ ያደርጋል። ይህም በምግብ መካከል የሚኖረውን አላስፈላጊ የምግብ ፍላጎት ይገታል። ጥናት እንደሚያሳየው አብሽ መጠቀም የስብ መጠንን ለመቀነስ እንደሚረዳ አሳይቷል። 7 በወር አበባ ወቅት የሚከሰት ህመምን ለመቀነስ ይረዳል። ብዙ ሴቶች በወር አበባ ወቅት ለሚከሰት ቁርጠት መድኃኒት ይወስዳሉ። አብሽ ግን ይህን ህመም በተፈጥሯዊ መንገድ ያስታግሳል። በውስጡ ያሉት ውህዶች የጡንቻ መኮማተርን የሚያስከትሉ ኬሚካሎችን ለሚቀንሱ ህመሙን ብቻ ሳይሆን ከእሱ ጋር የሚመጣን ድካምና ራስ ምታትንም ያቃላሉ። ጥናት እንደሚያሳየው አብሽ የወሰዱ ሴቶች የህመም ስሜታቸው በ60% እንደቀነሰ አረጋግጧል። በውስጡ ያሉት ውህዶች ለህመም ተጠያቂ የሆኑትን ፕሮስታግላንዲን የተባሉ ኬሚካሎችን ምርት በመቀነስ ቁርጠትን፣ ራስ ምታትንና ማቅለሽለሽን ያስታግሳሉ። 8 በማረጥ ወቅት የሚከሰቱ ምልክቶችን ለመቀነስ ይረዳል። የማረጥ ዕድሜ ላይ ያሉ ሴቶች የኢስትሮጂን ሆርሞን መቀነስ ስለሚገጥማቸው ለድንገተኛ ሙቀትና ለጭንቀት ይጋለጣሉ። አብሽ በውስጡ ፋይቶስትሮጂንስ ወይም ተክላዊ ኢስትሮጂን ስለያዘ የሰውነትን የሆርሞን መዛባት ለማስተካከል ይረዳል። 9 የምግብ መፈጨትን ለማገዝና የጨጓራ ቃጠሎን ለመከላከል ይጠቅማል። የጨጓራ ቃጠሎ የሚፈጠረው አሲድ ወደ ላይ ሲመለስ ነው። አብሽ ውሃ ውስጥ ሲዘፈዘፍ ሚሲሌጅ የተባለ የመጣበቅ ፈሳሽ ይፈጥራል። ይህ ፈሳሽ በጨጓራ ግድግዳ ላይ እንደ መከላከያ ቀለም ወይም ኮቲንግ በመሆን አሲድ ግድግዳውን እንዳያቆስሎ ይከላከላል። ጥናት እንደሚያሳየው አብሽ የቃጠሎ ስሜትን በ50% እንደሚቀንስ አረጋግጧል። 10 የቆዳ ጤናንና እርጅናን ለመከላከል ይረዳል። የቆዳ መጨማደድ የሚመጣው በነፃ ራዲካሎች ጉዳት ምክንያት ነው። አብሽ በውስጡ ባለው ከፍተኛ የቫይታሚን ሲ እና አንቲኦክሲዳንት ይዘት ቆዳን ከፀሐይና ከብርለት በመጠበቅ የቆዳን የመለጠጥ አቅም ይጠብቃል። 11 ጸረ ተዋሲያን ባህሪ አለው። አብሽ በተፈጥሮ ባክቴሪያን የመግደል አቅም አለው። በተለይ በቆዳ ላይ ለሚወጡ ቁስሎች ወይም የውስጥ ኢንፌክሽኖች እንደ ተጨማሪ መከላከያ ሆኖ ያገለግላል። ባክቴሪያዎችን የውጭ ሽፋን በማዳከም በሽታ የመከላከል አቅማችንን ተዋሲያን በቀላሉ እንዲያሸንፍ ይረዳል። የላቦራቶሪ ምርምሮች እንደሚያሳዩት አብሽ እንደ ስታፋይሎኮከስ አውረስ፣ ዚዶሞናስ ኤሮጂነስ እና ሼርሻ ኮል ላይ ያሉ ባክቴሪያዎች የመከላከል አቅም አለው። በውስጡ ያሉት አልካሎይድስ እና ሳፖኒንስ የተዋሲያንን የሴል ግድግዳ በማፈራረስ ይሰራሉ። 12 የነርቭ ጤናን ለመጠበቅ ይረዳል። አእምሯችን እንደ አልዛይመር ላሉ በሽታዎች እንዳይጋለጥ የነርቭ ሴሎች ጤናማ መሆን አለባቸው። አብሽ በውስጡ ያለው ትሪጎሊን የተባለ ውህድ የነርቭ ሴሎች እንዳይሞቱና በመካከላቸው ያለው ግንኙነት እንዳይቋረጥ በማድረግ የማስታወስ ችሎታን ያጠናክራል። በእንስሳት ላይ የተደረጉ ጥናቶች እንደሚያሳዩት በአብሽ ውስጥ ያለው ትራይጎኔሊን የነርቭ ሴሎችን ከኦክሲዴቲቭ ጉዳት ይከላከላል። ይህም ለአልዛይመርና ለፓርኪንሰን በሽታ መከላከል የመሆን ተስፋ እንዳለው በጥናቶች ተጠቁሟል። 13 የጸረ ካንሰር አቅም አለው። ካንሰር ማለት የሴሎች ያለገደብ መባዛት ነው። አብሽ በውስጡ ያለው ዲዮስጌኒን የካንሰር ሴሎች እንዳይባዙ ትዕዛዝ የመስጠት አቅም እንዳለው በጥናት ተደርሶበታል። በተለይ ለአንጀትና ለጡት ካንሰር መከላከያነት ከፍተኛ ተስፋ የሚጣልበት ተክል ነው። ዲዮስጌኒን የተባለው ውህድ የካንሰር ሴሎች እንዳይባዙ የማገድ አቅም እንዳለው በተለይም በጡትና በአንጀት ካንሰር ላይ በተደረጉ የላቦራቶሪ ጥናቶች ታይቷል። እንዲሁም ካንሰር ሴሎች ራሳቸውን እንዲያጠፉ ወይም አፖፕቶሲስ እንዲያደርጉ በማነቃቃት ይሰራል። 14 የደም ማነስን ለመከላከል ይረዳል። ብዙ ጊዜ አብሽ ለብረት እጥረት ትኩረት አይሰጠውም። ነገር ግን አብሽ እጅግ ከፍተኛ የብረት ማዕድን ይዘት አለው። በተለይ በሴቶችና በህፃናት ላይ የሚከሰተውን የደም ማነስ ችግር ለመቅረፍ አብሽን ከሎሚ ቫይታሚን ሲ ጋር ዘውትሮ መውሰድ የብረት መመጠጥን በከፍተኛ ሁኔታ ይጨምራል። አብሽ በአይረን፣ ኮፐር እና ፎሌት የበለጸገ ነው። ጥናት እንደሚያሳየው አብሽን አዘውትሮ መውሰድ የደም ማነስ ላለባቸው ሴቶች የሂሞግሎቢን መጠን ለማሻሻል እንደሚረዳ አሳይቷል። የአብሽ የጎንዮሽ ጉዳቶችና ጥንቃቄዎች። አብሽ ብዙ ጥቅም ቢኖረውም የሚከተሉት ጥንቃቄዎች አስፈላጊ ናቸው። 1 ለነፍሰ ጡር ሴቶች ጥንቃቄ ያስፈልጋል። ማህፀንን የማኮማተር ባህሪ ስላለው በከፍተኛ መጠን መጠቀም የለባቸውም። 2 የስኳር መድኃኒት የሚወስዱ ከሆነ ይጠንቀቁ። ስኳር ከመጠን በላይ እንዳይወርድ ጥንቃቄ ሊያደርጉ ይገባል። 3 አለርጂ ሊያመጣ ይችላል። በኦቾሎኒ ወይም በባቄላ አለርጂ ያለባቸው ሰዎች ላይ የአብሽ አለርጂ ሊከሰት ይችላል። 4 በሰውነት ላይ መጥፎ ጠረን ያመጣል። አብሽ በብዛት ሲወሰድ በሽንትና በላብ ላይ እንደ ማፕል ሲረፕ ያለ ሽታ ሊያመጣ ይችላል። አብሽን እንዴት እንጠቀም? የሚከተሉትን ሳይንሳዊ ምክር ሀሳቦች መጠቀም ተገቢ ነው። 1 ለስኳርና ኮሌስትሮል በቀን ከ5 እስከ 10 ግራም የአብሽ ዱቄት ከምግብ ጋር መውሰድ ይቻላል። 2 ለጡት ወተት በቀን 500 ሚሊ ግራም የሚመዝን ካፕሱል ወይም የአብሽ ዱቄት እስከ 3 ጊዜ መውሰድ። 3 ለቆዳ የአብሽ ዱቄትን ከውሃ ጋር በመለወስ እንደ ማስክ መጠቀም ይቻላል። አብሽ ከኩሽና ቅመምነት ባለፈ ዘርፈ ብዙ
የጤና ጥቅሞች ያሉት ቅመም ነው። ከደም ስኳር ቁጥጥር እስከ ልብ ጥበቃ ድረስ ያለው ሚና በዘመናዊ ሳይንስ እየተረጋገጠ ነው። በትክክልና በኃላፊነት ስንጠቀመው ለጤናማ ህይወት ትልቅ ረዳት ይሆናል። ተፈጥሮ የሰጠችንን ይህን ድንቅ ቅመም በአግባቡ በመጠቀም ጤናችንን መጠበቅ እንችላለን። ይህ ቪዲዮ በሳይንሳዊ መረጃዎች ላይ ተመስርቶ የቀረበ ቢሆንም ማንኛውንም ለውጥ ከማድረገው በፊት የጤና ባለሙያውን ማማከር አይርሱ። ለዛሬ የነበረ መረጃ በዚህ ያበቃል። ይህ መረጃ አስፈላጊና ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ። ሁልጊዜ ጤናማ ህይወት፣ ስኬትና ደስታ ከእርስዎ ጋር እንዲኖር ከልቤ እመኛለሁ። በሌላ አዲስ መረጃ እስከምንገናኝ ቸር እንሰንብት።